ስሙኝማ ስለዚህ ቀሚስ ስንቶቻችን እናውቃለን? በገዛ ወንድሟ ስለተደፈረችዋ ሴት ምን ያህል እናውቃለን? በመጽሐፍ ቅዱስ ላይ በጣም የምታሳዝነኝ አንጀቴን የምትበላኝ ሴት አለች። ያችም ሴት ትዕማር ትባላለች። ትዕማር ማለት የቅዱስ ዳዊት ብቸኛ ሴት ልጁ ነበረች። ሌሎች ወንዶች ነበሩ። እናም ትዕማር በጣም መልከ መልካም፣ የተዋበች፣ የተከበረች፣ በጣም ትሁትና ተወዳጅ ሴት ልጁ ነበረች። ምን እንደሆነ ታውቃላችሁ? ከወንድሞቿ መካከል አንድ አምነን የሚባል ወንድም ነበራት። ይህ አምነን የሚባለው ወንድሟ በቃ ለሴጣን የተመቸ ለሴጣን የሚገዛ ሰው ነበር። በዚህ ምክንያት በእሷ ፍቅር ይወድቃል። ማለቴ በእህታዊ ፍቅር ሳይሆን በሴጣናዊ ፍቅር መሰቃየት ይጀምራል። እሷን በመፈለግ በመመኘት ስሜት በጣም ይሰቃያል። እስከ ህመም ደረጃ ደርሶ ነበር። በፍቅሯ በመሰቃየቱ ምክንያት ማለት ነው። በራሱ በገዛ እህቱ እና ይህንን ነገር ያየ አንድ ወዳጁ ቀርቦ ይጠይቀዋል። ልክ አይደለህም፣ ሰውነትህም በጣም ቀንሷል ብሎ ሲጠይቀው ይነግረዋል። እህቴን ልክ ባልሆነ ስሜት እያየኋት እየተመኘኋት ነው ይለዋል። ታዲያ እኮ ይሄ መፍትሄ አለው፣ መፍትሄ ይሆናል ያለውን ሀሳብ ያቀርብለታል። አምነንም የእሱን ምክር ሰምቶ አባቱን ቅዱስ ዳዊት ይጠራና አሞኛል እና ትዕማር መታ እንድታበስልልኝ እፈልጋለሁ ይለዋል። ቅዱስ ዳዊትም ትዕማርን ወንድምሽ ታሟል፣ ሂጅና ተንከባከቢው ሲላት ሄዳ አምነንን መንከባከብ ትጀምራለች። አገልጋዮቿን ይዛ ሄዳ ማለት ነው። እየተንከባከበችው እያበሰለችለት እያለ ይጠራትና ሁሉንም አስወጫቸው ይላታል። ከዛም ሊነግራት ይሞክራል። እሷም ወንድሜ እንደዚህ አይነት አስነዋሪ ነገር አታድርግ፣ በእግዚአብሔር ዘንድ የተዋረደ ነው፣ እኔም አንተም እንዋረዳለን እያለች ትለምነዋለች። ግን እሱ አልሰማትም። አስነወራት ማለት ደፈራት ማለት ነው፣ የገዛ ወንድሟ። ከዛ ወዲያውኑ አገልጋዮቿን ጠርቶ ይቺ የረከሰች ሴት አስወጡልኝ አለ። ለአይኑ አስጠላችሁ። ትዕማር እያለቀሰች ቀሚሷን ቀዳ ወጣች። አሁን ላይ እኛ ሴቶች ፓሪ ነው እያለን የምንለብሰው የተቀደደ ቀሚስ በዛ ማለቴ ከዛ ክስተት የመጣ ነው። ትዕማር የቀደደችው ቀሚስ ማለት ነው። ያ ማለት ክብር